ሀገራችን የእንጥልና የችጋር ስፖርት ተጀምሯል። የችጋር የአንጎል የእንጥልና የእንቅፋት ስፖርቶችን ምርቃታችን አንድ ስቴፕ ሲያድግ አሜን አሜን አሜን። ባለሙያ ሴቶች ኢትዮጵያ ውስጥ በጣም እየበዙ ነው። ምንድነው የሚሰሩ ገንፎ ኢንተርናሽናል የሆነው ጄፍ ኢትዮጵያ ውስጥ ተገኝቷል። ለምን ይቅርታን ጠይ እዚህ ጋር ጋዜጠኛ ሶፎንያስ ወደ አሜሪካ ለሕክምና ሊሄድ ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። እነዚህንና ሌሎች የተወሰኑ አሪፍ ቪዲዮዎችን ይዤ መጥቻለሁ። ሰላም የቻናሌ ቤተሰቦች እንዴት ከርማችኋል? እንደተለመደው ለእናንተ ለውድና ብርቅ ለሆናችሁ ፋሚሊዎች በመጨነቅ ቆንጆ የምላቸውን ሶሻል ሚዲያ ላይ ሲዘዋወሩ ግርምትን የሚፈጥሩ የሚያስቁ የሚያዝናኑ ጸዴ የሆኑ ቪዲዮዎችን መረጥረጥ አድርጌ ይዤ መጥቻለሁ። ከእናንተ የሚጠበቀው አዲስ ከሆናችሁ ለቤቱ የደወል ምልክቷን እየነካችሁ ሰብስክራይብ በማድረግ ቤታችንን መቀላቀል ነው። ቪዲዮዎቹንም እስከ መጨረሻው እያያችሁ ከወደዳችኋቸው ላይክ አድርጉ። ከታች የምታያቸው የሶሻል ሚዲያ አማራጮችም የኔ ናቸው። ልጽፉልኝ ወይም ኮሜንት ወይም ደግሞ ቪዲዮዎችንም ልትልኩልኝ ትችላላችሁ ማለት ነው። ወደ ቪዲዮዎቹ እንለፍ። ድህነታችሁን እኮ ችግር የለውም ተቀበሉታላችሁ። ግን ደግሞ ድህነታችሁ በጣም የሚያስጠላችሁ ሰይጣን አሳስቷችሁ አንድ ቀን ከሀብታም ጋር ሬስቶራንት ከገባችሁ ነው ሀብታሙ ሰውዬ ሜኑ የሚያየው እንደዚህ የምግቡን ስም ነው። የምግቡን ስም እናንተ ከዋጋው ነው የምትጀምሩት። ከዋጋው ከዛ ረከስ ያለውን እንደዚህ ከዋጋው ወደ ምግቡ ነው የምታነቡት። ሰውዬው ዋጋውን ቼክ አያረግም። ምግቡን ነው ምን አለው ምናምን የሚለውን ነው። እናንተ ደግሞ ዋጋውን ያኔ ድህነታችሁን መጥላት አይደለም ትጸየፉታላችሁ። እና ሀበሻ ዋጋ ሳይ እንዴት ነው እናቴ አይደብርም? በተለይ ተማሪ ሆናችሁ ጋይስ የተወሰነች ትንሽ ብር ይዛችሁ ልትዝናኑ የምትሄዱት እና ከአንዳንድ ሜኑ የምንጠይቀው ጋይስ ምን አለ ምን የለም አስጨንቆን አይደለም። እስቲ ለሀበሻ ግን ማለት ነው ዋጋውን ቼክ ለማድረግ አንወሻሹላችሁ። እና ልክ ሜኑ ሲመጣልን ከአንዳንድ ከቀኝ ወደ ግራ ነው የምንሄደው ጋይስ፣ እንደ አረብኛ ጽሑፍ ማለት ነው። ሆኖ ያለው ሰው ግን ምን አለው ከሳላድ ውስጥ ምንድን ያለው እንትን እንዳይገባበት ሰላጣ ይግባ ቲማቲም አይኖረው ምናምን ለማለት ማለት ነው። እና ምግቡን ለመምረጥ ነው። እናት የልባችንን እኮ ነው የተናገርሽልን። ዋጋዋን እናያለን። ዝቅ ያለችውን ዋጋ አነስ ያለችውን አዘን ላለመፎገር ያው ገብተናል። አንወጣም። ዋጋውን አይተን ቢወደድ እንኳን አንወጣም። ላለመፎገር ምናምን አነስ ያለችውን ነገር አዘን አንጠቀማለን። አንወሻሽ እንዴ! አብዛኞቻችን ያለፍንበት ነገር ነው። ጥናቶች እንዳሳዩት ከሆነ 80% የሚሆኑ መላጣ ወንዶች እጅግ ታማኝና ረዳት የሆነች አጋር ሊያገኙ እንደሚችሉ አሳይተዋል። ይህንን ቪዲዮ መላጣ ለሆኑ ጓደኞቻችሁ ላኩላቸው። አትቀልድ። ይሄ ነገር የሆነ ሰዓት ትሬንድ ሆኖ ነበረ ጋይስ። መላጣ ወሰደብን፣ መላጣ ነጠቀን ምናምን ሲባል ለካ ይመቻች። ስለዚህ በመመለጣችሁ እንዳታዝኑ ብለን እንድትጽናኑ ማድረግ እንችላለን ጋይስ። አሜን። የዘመኑ ምርቃት አሜን አሜን ባይስ አሜን አሜን ወዴት እየሄድን ነው ጋይስ? በቁም ነገር ቆሞ አሜን የሚለው ነገር እስከ ስማ መልካም ነገር ቢሆን ራሱ አስባችሁታል? አክሽኑ ኧረ ደስ አይልም ጋይስ። እንዴ የምርቃት ባህላችንንም አታበላሹ፣ አታጥፉ። ሲጀመር እንደዚህ አይደለም እንዴ ቡና ተፈልቶ ቄጠማ ተጎዝጉዞ ፓተንት ያለን ሰዎች ነን። በነገራችሁ ላይ ኢትዮጵያኖች ተጎዝጉዞ ተጫጭሾ አቦል ጀባ ቃጀባ ምናምን ተብሎ ነው ዝም ብሎ ምናምን እንዴ። ይሄ የባህል ማጥፋት ይከሰሱ ይጠየቁልን ጋይስ። አዝመራ እቺ ልጅ ፈታ ነው የምታረግ። አንቺ እኮ ሸዊት ነሽ። አዎ ለእርዳታው ነው። ከምን እንዳልወስደው አንተ እሾ ስማ
በቤት ስሜ ሸዊት ነው ሰፈር አዝመራ ይሉኛል ስለዚህ ሁለቴ ነው መውሰድ ያለኝ የመጣሁት በሸዊት ነው ወስደሻል አዎ ስጃለሁ እሱ የቤት ስሜ ነው በሰፈር አዝመራ ነው ድጋሜ ወስዳለሁ እራቲ ምን ፊት ጣልከው ደከመ እኔ ልጥራልህ ጉሮሮህ ግን ውሃ ጠጣ ዋንስት ያለያዝኩ ናስቲና ቀይረኝ ለኔ ልጥራ ኧረ ችግር የለውም ጠባይሽ ግን በሳይ ቀይርሽ እና አዝመራ ገባው እኮ ምን ነው እንትን ወዋ የሰፈር ስም አዝመራ ካልኩ አንቺ ሸዊት ነሽ አትጋተተኝ ስማ ፈልገው ነው ለራስ በአዝመራ አንተ ልትዘመር አዝመራ ነኝ በሰፈር ስጠኝ በቴስታ በንቅሬ አናት እንዳልፈ አንቺ ሴትዮ ምንድነው ችግርሽ ስራዬን እየሰራሁ ነው በአግባቡ ወሰሪ እንትን ስማ አይ እኔ በሰፈር ስም አዝመራን ስጠኝ አትስጠኝ አንቺ ጋንግናት እንዴ አንቺ ዘይት ክፍሉ ግባ ተይ ጭራሽ በጉልበት ጋይስ በልመና አላለችም ለማሳ ደግሞ ካልካደችም እቺ ልጅው ምን አጠፋች ብትክድሽ ወስጃለሁኝ በዛኛው ወስጃለሁኝ አለች እኮ ስጣት እንጂ ከዛ ካልሆንክ በጉልበት በፍቅር ካልሆነልህ በጉልበት ተሰጣታ ወደ ሳይሆን በግድ ይዛው ሄደሽ ጋይስ ዘይቷ ልትወስድ ነው ወይኔ ፈጣሪ ወይ ወይኔ ወድቆበት እኮ ነው ኤአይ ነው እንጀራ አይደለም ይሄ ጋይስ ወይኔ ምንድነው በአብ ወልድ መንፈስ ቅዱስ አስባችሁታል ጋይስ አስባችሁታል ኧረ ተው ግን አትቀልዱ እኔ ከሱ ይልቅ ደግሞ ግን ያሳዘነኝ ምኑ ነው የታዘዘው ልጅ እነዚህ እንጀራ ምናምን የሚያደርሱ ሳይታችኋቸው ከሆነ የሚላላኩ ምናምን ነገር ናቸው እነዚህ እንደ ቀን ሰራተኛ የሚሰሩ ማለት ይገባኛል እሱ ያለበት ነገር ቢወድቆ የሆነ ነገር ቢሆን ምናምን እሱ ነው ሊያስከፍሉት የሚችሉት ምናምን እንዴ ምንም ይቅር የማይባል ነገር እኮ ነው የከባድ ነገር ነው እንጀራው መኪና ላይ እንደው ላስቲክ ቢኖረው እንኳን ሶኬው እና ችግር የለው በኢየሱስ ምን ዘጋኝ የተገዛ እንጀራ የሚበላ እኮ በጣም ብዙ ህዝብ ያለ ነው እንዴ በሽታ የበዛው ለዛ ነው ጋይስ ኧረ ተው ኧረ እንተዛዘን ምን ነው ደበረ የእንጥል ስፖርት እንዳለ ታውቃላችሁ ግን ባለ ሀብት ስፖርት አሰራር ተጀመረ እኔ ጀመረች በጣም ለየት የምትል ልዕልት ነች ይሄ የችጋር የአንጎል የእንጥልና የእንቅፋት ስፖርቶች ነው ዛሬ እየሰራች የምትገኘው እቺ ልዕልት ለየት የምትለች እኛም እዛ ቦታ ላይ ተገንተን እንደተረዳነው እንዳየነው ከሆነ የችጋር በተለይ በደንብ አጥብቃ ነው የምትሰራው በተለይ ለመቀበጫ ደግሞ እንደምትለፋ ብዙ ሰው ያወራልና እንቅስቃሴው ላሱ የስፖርቱ ራሱ ለየት ይላል ማንኛውም ሰው ያልሰራው ነው የምሰራው ለምንድን ነው ያንቺ ስፖርት ለየት ይላል ብለን ስንጠይቃት ኦሬዲ ነው ወደ ሀብት ማማ የሚወስደኝ ነው እንጂ ሰው ስለሰራ አልሰራም ብራ በጣም አስደነገጠችን ኢዝነርቫስ አረገችን ለየት አለች በራሷ የምትተማመን በራሷ ሙድ የምትሄድ ሴት ነች በቅርብ ጊዜ ደግሞ የሀብት ማማ ላይ እንደምናገኛት እኛም እርግጠኛ ሆነን የባለ ሀብት ስፖርት ዛሬ ይሄን ይመስላል ኦ ማይ ጋድ ከተነግሩንም የመቀመጫ ስፖርት ከሚባል ጡንቻን ለማጠንከር ምን ለማጠንከር እስኪ አምጡ የችጋር ስፖርት የሚያመጣ ሰው ይሄ ነው ፈጠራ በቃ ስፖርት ብሎ ዝም የእንጥልማ ይለያል የእንጥል ስፖርት ከባድ ከየት መጣላት አማርኛው ራሱ በእናታችሁ እና የችጋር ስፖርት ግን እኔ ማለት በቃ ለስፖርት ለምታት በተለይ ጂም ምናምን ላላችሁ አሁን ሰው ስፖርት ላይ የተነቃቃማ አይደለ ችጋር ላይ ምናምን እንቅፋት ላይ እሷን ነገር አስቡበት እውነት በጣም የሚገርም ፈጠራ ነው አሁን ይሄ በቃ ቀልድ አይደለም እንደ ቀልድ አትዩታ ታስመረመርክ አልተመረመሩም ለምን አልተመረመሩም አንደኛው እኔ እየጠየቅኩ ነው የሚገርምሽ ማለት ነው እናቴ ትሙት ነው የምልሽ ገና ለእነሱ ሶስቱንም በግድ አስመረምራለሁ ገና ለአንድ ልጅ 5000 ብር በስነ ስርዓት መክፈል ያቃተክ ሰውዬ እውነት አሁን ይሄ ሰውዬ ግን እነሱ ነው በህክምናው ነው እንደ እየቀለደ ያለው እኔ አንስቴዣ ነው እንደ የተማርኩት ማለት ነው እንዶ ሲመጣ እዛ ሆስፒታል ኬታሚ ፕሮፖፎል ይሄ ሳክስ ምንድነው እንደው ካልጠፋብኝ ሌላም ብቻ ፔን እየተሰማው የሚያንቀጠቅጥ ነገር በዚህ ቂጡ ሌላ ነበር ወቅቱ በእውነት እንዴ አንተ በየቦታው እየሄድክ ማለት ነው እንዴ የተሰካ እንደሆነ ልጆቹን የምታንከራትታቸው በመነዳህ ነው አንተስ ፍዳ ከመበላ ለምን ወይ እንዳይሰራ አታረግም
እንዴ ምን እየሆነ ነው ማለት? አቅራቢዋስ ራሱ ለምንድን ነው የምታቀርበው? እሱስ ለምንድን ነው የሚያላግጠው? ህዝቡ ላይ እየገባ ልጆቹ ላይ የሚያላግጠው? እናቶቻቸው ማስቆም ካልቻሉ ህዝቡ እኮ ነው ይሄንን በእውነት እንዴ አንተ ምንድነው ምንድነው በነፃነት መርመጥመጥህን እንደዚህ እንደ ሜዳሊያ እንደተሸለመ ወጣኝ ወይኔ ከምና ማቆሜ ቆጫት ይሄ ልጅ እውነቷን ነው ጋይስ። ኧረ ባለፈው አቅርቤላችሁ ነበር የባለፈው ቪዲዮ ላይ ጭራሽ ይክዳል ሲፈልግ ልጅ ይላል አደባባይ ላይ እየወጣ ነው የቤተሰብ ጉዳችን እያልኩ ነገ ልጆቹ አድገው ሲያዩት ጋይስ በጣም የሚጸጸቱበት ነገር እንዳይሆን ፕሊዝ ኃላፊነት ወስዶ ማሳደግ ካልተቻለ ማስመርመር አለማስመርመር ጋይስ ፕሊዝ ለልጆቹም ጥሩ አይደለም። ነገ አድገው ሲያዩት በእውነት ታፍሩበታላችሁ። ፕሊዝ ስታፕ የኔ ፍቅር ወይ ማሪ በጣም ቆኖ ማሊ እኔም በጣም ነው ቢወድሽ ኢለ ሚሊ ሪሽ ወይ አንጋባ አረሲዮል ግቢ እኔ ከታች ጽሁፍ ስላለው ነው እንጂ የሚያወሩት ነገር ጭራሽ የኔ ፍቅር ምናምን በስነስርዓት ራሱ አይታወቅም። እንዴት ነው የሚያስጠናቸው ጋር ዘረተው ሌላ ታሪክ ውስጥ ገባው። አንዳንድ ጊዜ ደግሞ ማለት ነው እኛ ማድረግ የማንችለውን ነገር ሰው ሲያደርገው ቅንጦት የሚመስለን ሰዎች ብንጠነቀቅ ጥሩ ነው። የእውነቴን ነው የምላችሁ። ምንም አሪፍ ነገር አይደለም እሱ ነገር ማለት። አሁን ለምሳሌ ስጋ መብላት በጭራሽ ቅንጦት እኮ አይደለም። ስጋ መብላት እንዴት ነው ቅንጦት የሚሆነው? ስጋ የሚበላ ሰው ስናይ አልተቀናጣም ምሳ የበላ እኮ ነው እና አቅሙ አለው ያን ነገር የመብላት እና እኔ ሽሮ ስበላ ሽሮ መብላት የማይችል ሰው አለ። ቅንጦት ብሎ ማየት የለበትም ያ ሰውዬ። እኔን አያየኝም ሲጀመር እንዴ። እኛ ማድረግ የማንችለው ነገር ሰው ሲያደርገው ሁሌ ቅንጦት ነው ይመስል። ተሳስቶ አንድ ሰው በሬድ ሲሄድ ካየው ቅንጦት አስ የምጠቀም ከሆነ ወይ ታክሲ የምጠቀም ከሆነ በሬድ የሚሄድ ሰው ካየ ቅንጦት ነው። ሆቴል ገብቶ አዞ ከበላ ቅንጦት ነው። እቤትም እኮ በገንዘብ እኮ ገዝቶት እኮ ነው ከውጭ ቅንጦት አይደለም። ብለን መጮህ አለብን። ኢትዮጵያ ውስጥ ቅንጦት እየተባሉ ያሉ ነገሮች መሰረታዊ ነገሮች ናቸው። እባካችሁ እንዴ በቀን 3 መብላት እንዴት ነው ቅንጦት የሚሆነው? ግን እንዴት ይሆናል? ተከናወነ። የምር እጅ ተሰመርባት እግዚአብሔር እንዴ ቤዚክ ነገር እኮ እውነት ነው። አሁን በተለይ ምግብ ረግንኛ ምንድነው የሚሻል? ምግብ አሁን ቤዚክ ነገር ነው። 3 ቤዚክ ነገሮች ልብስ፣ መጠለያና ምግብ። ግን ሁሉም 3ቱም አሁን ቅንጦት ናቸው ጋይስ። እኛ ማድረግ ስላልቻልናቸው ነው ቅንጦት እንዴ ቅንጦት ነው በቃ። ለምን ህዝቡ ላይ ያደረገው አይደለም? ሰው ልብስ ከቀያየረ ቅንጦት ነው። ምንም ጥያቄ የለውም። ስጋ ከቆረጠ የኢትዮጵያ ህዝብ ፊት እየተቀናጣ ነው ብሮ። ሌላው ሰው እያደረገው አይደለም እንዴ ነው። ወይኔ ግን ይሄን ግን አስባችሁታል ጋይስ? ይሄን እኮ በቃ ኧረ ግን ይሻለናል። ወይኔ በሱዳን እንውጣ። አብላካቶ እድር ምንድን ነው? ሰዎች ከፍለው መጀመሪያ ሰዎች ይከፍላሉ። እሺ ዛሬ ይሸለማል በከፈል ምኑን ነው የሚሸለሙት? ያ ከፈሉትና ያጠራቀሙት። መጀመሪያ እድር ምንድን ነው? እድር ማለት ሰዎች መጀመሪያ ይከፍሉታል፣ ከዛ ላይ ይሸለሙታል። እንደ አብራራችልሽ እኮ እንደሱ ነው የምታውቂው? አዎ። እሺ በጣም ገርማታል። ከምትስቂብኝ አንቺ አሻሽው። እንደዚህ ነው ከምትስቂባት አሻሽው። ልጆቻችን አያውቁም ጋይስ። ሌሎች ጓደኞችም አሏት። ኧረ ምንም ስለ እድር ሀሳቡም እንደው ምግብም ሁላ ሊመስላቸው የሚችሉ ልጆችም አሉ። ጂም ልሄድ ነው እና አንተን ክፈሉልኝ። አንተ ከፍለና እድር እዚህ እድር ክፈሉ ተብሏል። ጥሩምባ ተነፋ። ምንድነው እድር አታውቅም? የታውቃ ሲነፋ ምንድነው?
ቆሻሻው ነው። አይ እድርም ነው መክፈል አለብን። እድር አታውቅም? እዩ እድር አታውቅም? እድር ምንድን ነው? ጥሩምባ ሲነፋ ምንድን ነው? ምንድን ነው የሚነፋው? ሂድ ወደ PS5 ወዴት እየሄድን ነው ጋይስ? እድር አቆም ያው ልጆች እኛ እናውቃለን። እድር እየሄድን እየከፈልን ብር ከሆነ ብር ይዘን እግዚአብሔር እንጨት ይሄዳል ማብሰያ ማለት ነው። ሀዘኑ ለደረሰባቸው ሰዎች እድር በፊት አሁን ነው ገንዘብ ምናምን የሆነው እንጂ በፊት በቁሳቁስ ነገር ነበር ጋይስ። ስንዴ ይሄዳል ከጓደኞች ጋር ተጠራርተህ ሄደህ ስምን አስመዝግበህ ትመጣለህ። ኧረ ግን ያው ልጅ ምንድነው what's wrong ጋይስ? ወዴት እየሄድን ነው ልጆቹ? እድር ስሙን እንኳን አያውቁትም ጋይስ። ተሰማኝ ጋይስ። ስንት እድር ትዝታ እንዳለብን ብታውቁ። ኦኬ ኢንተርናሽናል የሆነው ጄፍን ታውቁታላችሁ አይደል? ወደፊት ቃቂት ትታወቃለች በዓለም ደረጃ ማለት ነው። ኢትዮጵያን ታስጠራለች እንደ ጄፍ። ሁሉም ታደሰን ራሱ እንዴት ክው እንዳረጋት ኢንተርቪው ላይ ጋይስ። ኑልዬ የኔ እናት እኔ ቆንጆ አትናደጂ ደግሞ አትናደድኩም። ሃይ የኔ ጌታ አመሰግናለሁ። እሺ እንኳን ደህና ወጣችሁ። ተሳክቶልሃል የኔ ጌታ። የኔ ጌታስ ደግሞ ይለያል። ደህና ነሽ ወይ? ኑልዬ አለሁልሽ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ማን ልበል ስምሽን? ስታምር ንገሪያት ለራሷ ታኖሪያለሽ። አመሰግናለሁ ቆንጆ። ኦ ማይ ጋድ ጋይስ ሌላ ታሪክ ውስጥ ገብተን እኔ በእውነት በጣም የፈጠራ ችሎታ እንዴት እንዳደነኩለት የሚገርም ነው። ከፓፔታ ጋር ያላችሁ ሪሌሽንሺፕ ምን አይነት ነው? አሁን እንደ ጓደኛ ነው ሳያት በጣም አታችመንታችሁ ምን አስበሽ ነው? ኧረ በደምብ አስበሽ ይቅርታን ጠይቅ። እዚህ ጋር አንቺ ነሽ እሱማ አይቷል። አንቺ ነሽ ያለው የኔ ጌታ። እሺ አንቺ ጀምሪ ተብለሽ ኦኬ የውዴት ፋሚሊዎች በጣም ነው ወጣችሁ ተሳትቻለሁ። ስላየው ይቅርታ በቃ ይቅርት ብለሽ ይቅርታ ተደርጎልሽ አመሰግናለሁ። ቲቸር የሚለውን የእንግሊዘኛ ወርድ ማለት ነው ትክክለኛ ፍቺ ይነግራሉ። ቲቸር አስተማሪ ነው ብለው እስከዛሬ ሸውዶናል። ብራዘሪ ኡካቱ ብያ ተመራምሮ ደርሶበታል። ቲቸር ማለት ቲም ብቻውን ስንወስደው ማለት ነው ሻይ ነው አይደለም እንዴ? ቸር ደግሞ ወንበር ነው። ቲቸር ማለት የሻይ ወንበር ማለት ነው። ብራዘሪ አረጋይ እና ማራኪ እንግሊዝ ምን ይችላሉ? እንደዚህ እኮ ፍትፍት አድርጎ የሚያጎርሰን እንግሊዝኛን ብናገኝ ጋይስ ሁላችንም ፐርፌክት ነበር፣ ላይክ ፍሉዌንት ነበር የምንሆነው። ብላክ አሜሪካንስ ሁላ ነው በቃ ፕሮናንሴሽናችን ምናምን የሚል ፍትፍት አድርጎ አያችሁ እየቆራረጠ ቲቸር የሻይ ወንበር ማለት እንደሆነ እንግዲህ እንደዚህ ብንረዳ እኮ ጋይስ ኧረ ተመችቶኛል። ሙያችን አናዘር ሌቭል ጋይስ፣ አናዘር ሌቭል። አንድ ባለሙያ ሴት ላሳያችሁ ነው። ዮ ጋይስ የምጣድ ገንፎ ነው። አድገናል ከመጥበሻ ወደ ምጣድ። እውነትም ሊጡን ቆላችሁ እኮ ጋይስ። ገንፎ በምጣድ ወይኔ እኔ ሰምቼ አላውቅም ጋይስ። እስቲ የምታውቁ ከሆነ ኮመንት ላይ ሰምቲንግ በሉ። ገንፎ በምጣድ። ኧረ ወይኔ ወገን ወዴት እየሄድን ነው? ወይኔ መጨረሻ ተድቦልቡሏል ጋይስ። እንደምንም ብሎ አዲስ ነው የገንፎ ቅርጽ እየያዘ ነው። ከዚህ በፊት የምታውቁ ከሆነ እስቲ ኮመንት ላይ አስቀምጡልኝ። እየገረመኝ ነው። ሊጥ እንደዚህ በምጣድ ሲታመስ የምታሳየን የምጣድ ገንፎ አይደለም ይሄ ብሮ። መጨረሻው አውትፑቱ ተጠቅልሏል። ብቻ እንግዲህ አላውቅም ምን ያህል እንደሚያለፋት ግን አስቡት። ሊጥ እያደረገች ስታቦካ ኧረ አይነፋም።
ጋዜጠኛ ሶፎንያስ ባለፈው ቪዲዮም ላይ ሰርቼላችሁ ነበር። እንግዲህ በጣም ከባድ ሁኔታ ውስጥ እንዳለ እናውቃለን። በጣም ስቃይ ላይ ማለት በቃ ኦልሬዲ ፊዚካሊ እሱ መሆኑ እስከማይታወቅ ድረስ እና አንድ ጥሩ ሰው ወጥቶ እንግዲህ ሚዲያ ላይ አሜሪካን ወስዶ ሕክምና እንዲያገኝ ማድረግ እንደሚፈልግ ተናግሯል። ይህንን ቪዲዮ ላለመስራት ራሴ ጋር ነገር ግን የዚህ ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል ምችል ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገው አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራሁ ያለሁት። መንፈሳዊ ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንታ አናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚህች በጣም ይታደስ ገባል። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለናቱ ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይሄንን ነገር ብናደርግ መልካም ነው ብዬ አስባለሁ። ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ሳምንት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታረጉት ሌተር እንድትጽፉለት ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ ወይም ደግሞ ለሱ ለራሱ እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይ ኖረው ይችላል። ነገር ግን እናቱን ፈልጋችሁ አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ ሁላችን አጥተን ሰርተናል፣ ከእግዚአብሔርም ክብር ጎልናል ይላል መጽሐፍ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት ልንምረው፣ ከዛ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይሄንን ቪዲዮ ቶሎ አድርሱልኝ። ችል ማለት ነው። መልካም ቀን። ተባረክ። ብዙ ሰው ሲወቅሰው ሲከሰው፣ አብዛኛው ሰው ደግሞ በቃ ኦልሬዲ ሰው ሰርቷል፣ ተሳስቷል፣ አጥፍቷል። ግን ደግሞ መርዳት የምንችለውን ያህል ማድረግ ነው እንጂ አሁን እሱ እንደዛ ከሰውነት ተራ ወጥቶ የምር ሶፊ መሆኑ እስከማይታወቅ ድረስ እንደዛ ሆኖ የምር ህይወቱ ቢያልፍ ይሄ ነገር ይቆማል ማለት አይደለም። አንድ ሰው ህይወት ስለጠፋ ያ ነገር ይጠፋል ማለት አይደለም። ዓለም ላይ ዛሬ ክፉ ነገር በዝቷል፣ ክፉ ነገር ተሰራጭቷል። ግን ደግሞ ለራሳችን ዜጋ ክፉ መሆን የለብንም። አስጠግተን ምንድነው ከህመሙ እንዲያገግም ካደረግን በኋላ አስተምረን መክረር ወደዛ ነገር እንዳይመለስ ማድረግ ነው እንጂ በዛ ልክ ሰው ተጎድቶ ማየት እኔ የምር ማንንም ያስደስታል ብዬ አላምንም። ደግሞ ስፔሻሊ እኛ ኢትዮጵያውያን ስንሆን ጋይስ እንደዚህ አይነት ነገር አያስደስተንም በጭራሽ። የሰው ውድቀት አንፈልግም። የሰውን ህመም፣ የሰውን ሞት የምንፈልግ ሰዎች አይደለን። ደግሞ እኛ ማን ሆነን ነው ላይክ ሰውን የምንከሰው፣ ሰውን የምንወቅሰው፣ በዚህ ልክ የምንፈርድበት? እና ይሄ ልጅ በጣም ነው እኔ ደስ ስለተመቸኝ ነው እግዚአብሔርን እንደዚህ ዋጋ ከፍሎ እስከዚህ ድረስ ዲሳይድ አድርጎ መውሰድና እንዲድን መፈለጉን በጣም እጅግ እኔ በግሌ አመሰግነዋለሁ በእውነት። ምክንያቱም ምንም ቢሆን እናት ልጇ ነው። ገባችሁ? እዛ ወጣ ሚዲያ ላይ ስታለቅስ፣ በሰዎች ስትገለል፣ ስንት ነገር ሲደርስባት በጣም ነው የምታሳዝነውና ለእናቱ እንኳን ስንል መልካም ነገር ማድረግ ብንችል በጣም ብዙ ጊዜ ደጋግሜ የተናገርኩት ነገር ነው። ስለዚህ በቻልነው አቅም እንርዳው። ፋሚሊዎቼ እንግዲህ ቪዲዮዎቹ እስካሁን ያያችኋቸውን ይመስሉ ነበረ። ተስፋ አለኝ ወዳችኋቸዋል ብዬ። ስለዚህ ከተመቻችሁ እስከ መጨረሻው ያያችሁ ላይክ አድርጉልኝ። ሀሳብ አስተያየትም ካላችሁ መጻፍ ትችላላችሁ። አሁንም ግን ለቤታችን አዲስ ከሆናችሁ ፕሊስ የደውላ ምልክት እየነካችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ፋሚሊ ሁኑ። አብረን እንዝናናለን፣ አብረን እንስቃለን፣ አብረን እንላለን ማለት ነው። ኔክስት ቪዲዮ ላይ እስከምንገናኝ ድረስ ይመቻችሁ።